ውስጥ ናት ሩታ ልብስ እየለበሰች ነው ትመጣለች እና እንጠብቃታለን ከዛም ባለፈ ሄርሜላንም እዚሁ ግቢ ውስጥ ቀጥሬያታለሁኝ ሄርሚ ትመጣለች ማለት ነው ቤተሰቦቼ በጣም አስቸግሬያት ነው ዛሬም ወደዚህ ግቢ እንድትመጣ ያደረኩት ማለት ነውና በቃ ጥሩ ጊዜ አሳልፍ ያለው ሄርሚ ለኔ መጥፎ ልጅ አይደለችም መጥፎ ባህሪ አሳይታኝ አታውቅም ምንም ክፉ ነገርም አይችባት አላውቅም ግን ደግሞ በቃ ለኔ ህይወት ብዙ ነገሮችን እያበላሸ ስለሆነ አሁን ማለት ምንድነው በቃ ከሩታ ጋር መሆን እንደምፈልግና ከሄርሜላ ጋር መሆን እንደማልችል ያሉትን ነገሮች በግልጽ አስረዳታለሁ ማለት ነው እንግዲህ ዛሬ ሩታ የመጨረሻ ብዬን የመጣሁት ዛሬ ይሄንን ነገር በሙሉ አድርጌ መቀበልና መረዳት ካልቻለች እኔ ከዚህ በኋላ ወደዚህም ግቢ የመምጣት ፍላጎት አይኖረኝም በድጋሚ እኔና እሷም የሚያገናኘን ነገር አይኖርም ማለት ነውና በራሴ ወሰኜ ነው የመጣሁት በቃ ዛሬ ለመጨረሻ ጊዜ ብዬ ማለት ነው ለመጨረሻ ጊዜ ብዬ በቃ ከራሴ ጋር ብዙ ተከራክሬ ብዙ እንትን ብዬ ነው እና ምናልባት ሄርሜላ ሊከፋት ይችላል ሊደብራት ይችላል ምናምን እና ያው እሱ ትመጣለች ትመጣ ያሉትን ነገሮች በግልጽ አማርኛ ነግሬያት ከኔ ቤት ልትወጣ አድርጋለሁ ማለት ነው ሩታ ያው እኮ ማለት ነው ሀሳብ ቆንጆ ነው እኮ ግን ደግሞ እንዴት እስከዛሬ ሳታስበው የሚል ጥያቄ ውስጥ ስለፈጠረብኝ ነው ማለት ወይ የሆነ ሰው እንደዚህ አድርግ ምናምን ብሎ ሊሆን ይችላል ብዬ አሰብኩኝ ሩታውን ስለሰው ስለምናምን የምናወራበት ጊዜ አይደለም ሩታ እሺ ፕሊስ እሺ ስለማንም አናወራ ስለሰውም አናወራ በቃ እሷ ነች አይደል ብዙ ምክንያቶች ይሻላል አንቺ ስለዚህ ከኔ ወጣና እኔና አንቺ ደግሞ ላይፋችንን መቀጠል እንችላለን በቃ ይኸውልህ እኔ ነገሮች በቅተውኛል ሩታ በቃ በእግዚአብሔር ታይ ሁሉንም ነገር ይቅርታ ታይ ሁሉንም ነገር እንተውና እንደ ድሮችን እንቀጥል በቃ እኔ አልችልም እኔ አሁን እንደዛ መሆን ስለማልችል እኮ ነው የምሬ ነው እኔ እንጃ በምን አይነት ልክ እንደዚህ አይነት ማለት ነው ላለማጣት ነው ሩታ በቃ ሶሪ አጥፍቻለሁ ብዙ ነገሮች ነው አይሆንም በእውነት መሆን ስለማይችል እኮ ነው ሲጀመር አንተ አሁን እንደዚህ የምታረገው ወይም ደግሞ እሷን እንደዚህ ሁኚ ከህይወታችን ውጪ ምናምን ብትላት እኔ ጋር ምንም የሚፈጥረው ነገር የለም ገባ ይኸውልህ እኔ አሁን መጣች የሚል ሩታ ክፈት እናስገባት እንኳን ደህና መጣሽ ደህና ነህ አላህ ይዘት ደህና ነሽ እሺ ይርም ፈቃደኛውን ስለመጣሽ አመሰግናለሁ እሺ ችግር የለውም እና ዛሬ ያው ትንሽ ከበድ ላለ ነገር ነው የጠራሁሽ ምናልባት ይሄንን ነገር ሳወራሽ እንዲደብርሽም እንዲከፋሽም ምንም እንዲልሽ አልፈልግም እውነቱን ነግሬሽ ማለት ነውና አውቃለሁ ለኔ ጥሩ ሰው ነሽ ብዙ ነገር አሳልፈናል ምንም አይነት መጥፎ ነገር ላይ አድርገሽም አታውቂም አላየሁብሽም ከዛሬ ማለት ነው እና ሄርሚ የኔና የሩታ ህይወት እንዲስተካከል አንቺ የግድ ከኔ መራቅ ይኖርብሻል ሄርሚ የነን ምነግርሽ እንዲደብርሽም ፈልጌ አይደለም ግን ደግሞ ሄርሚ እኔ ከሩታ ጋር መሆን ፈልጋለሁ ሩታን ወዳታለሁ ከሷ መለየት አልፈልግም ስለዚህ ሄርሚ በቃ በእግዚአብሔር ለምንሽ በቃ ከህይወቴ ውጪልኝ እኔም ከሷ ጋር ህይወቴና ላይፌን ልቀጥል እና በሷ ፊት ይሄንን ነገር መናገሬ ትክክል ላይሆን ይችላል ግን ደግሞ ሁሉንም ነገሮች ባንቺ ፊት እንድታያቸውና ሁሉም ነገሮች እንድታውቃቸው ስለምፈልግ ነው ዛሬ በእንደዚህ አይነት ሁኔታ የጠራሁሽ ማለት ነው እዚህ ግቢ ጠርቼ ይሄንንም ነገር ስለተናገርኩሽ ይቅርታ ግን ደግሞ በቃ ሁሉም ነገሮች እንዲስተካከሉ የግድ እኔና አንቺ መራራቅ እንዳለብን ስለተሰማኝ ነው እና ሄርሚ የምርክ ነው አዎ ሄርሚ የምሬን ነው እዚህ ቤት የጠራኸኝ ይሄን ነገር ለመናገር ነው ብርሽ እውነት ህይወትክ ላይ ያህል እንደዚህ ማተር አድርጌያለሁ
ሄርሚ ከዚህም በኋላ ማለት ነው እውነቱን ስነግርሽ ድረስ ያንተን ደስታ ማስቀድም ሰው ስለሆንኩኝ አሁን ይህን ሀሳብ ልከለክል ካልችልም፣ ቢከፋኝም ቢደብረኝም ቢያስጨንቀኝም ታውቃለህ እንደ አዲስ ነገሮችን ከመሬት ተነስቼ አሁንም አብርሽ ይሄ ነው እንደዚህ ነው እንደዚህ እወድሃለሁ እንደዚህ አከብርሃለሁ ለአንተ ያለኝ ስሜት እንደዚህ ነው፣ ሲከፋ ማየት አልፈልግም፣ አንተን ለማስደሰት ብዙ ነገር የማደርገው ነገሮች አሁን ላይ ምንም ባደርገው እኔ እንጃ አላውቅም። ምናልባት ግን በጣም በሚወዱት ሰው መገፋት በጣም ከባድ ነው ከምልህ በላይ። ግን ብቻ አንተ ባለህበት ላይ ሰላም ብቻ ኑር፣ ችግር የለውም። አሁንም ከህይወታችን ውጭ ካልክ እወጣለሁ። በቃ ይህንን ነው ልልሽ የምችለው ማለት ነው። እና ምናልባት ለመጨረሻ ጊዜ ልታወሪኝ የምትፈልጊው ነገር ካለ አውሪኝና መሄድ ትችያለሽ። እሺ ይሄም ውሳኔ ስለሆን ሰንክ ምናልባት ያንተ ደስታ አስቀድሜ እኔ ላይ ደግሞ መቅራት ያለበትን እስካሁንም የሆንኩትን ነገር እስካሁንም ያሳለፍኩትን ነገር ብቻዬን እስካሁን የተሰቃየሁትን ነገር ብቻዬን እንደ ሴትነት ብዙ ሰው እንደዛ እያለኝ አንተንም አስቀድመው በቃ ደስተኛ ሆነክ ሳይ በጣም ውስጤ በሰው ደስታ የምደሰት ሰው ስለሆንኩኝ ነው ገባክ። ስለዚህ እኔ አብርሽ እግዚአብሔርን ህይወቴ ላይ ከመጣህ በኋላ በጣም ብዙ ነገሮች ናቸው የተስተካከሉት። በጣም ነው የምወድህ፣ በጣም ነው ማከብርክ። በጣም ለአንተ ጥሩ ቦታ አለኝ። አንተ ጋር በማሳለፋቸው ነገሮች ከፍቶኝ ራሱ አያውቅም ማለት እኔ እንጃ በአንተ በኩል የሚመጣብኝ ነገሮች እንዴት አድርጌ ማሳለፍ እንዳለብኝ ምንም ነገር ቢመጣ እኔ አንተን ነገር ማስቀድም ሰው ነኝና አንጨረሳችሁም አልጨረሽም ቆያለሽ ማለት ወይ አውሩ እኔ ዞር ልበልና በደንብ አውሩ። ሄርሚ በቃ ሂጂ። ለማንኛውም ምን ትችያለሽ? በቃ ሄርሚ ቢያንስ ለመጨረሻ ጊዜ እንኳን ልቀፈኝሽ። እንግዲህ አይዞሽ መልካም ናት ሩታ። በእርግጠኝነት ይሄንን ነገር ትፈልጊው ነበር? እኔ አልፈልገውም። ሩታ አትዋሽኝ፣ ትፈልጊው ነበር መስሎክ ነው ማለት መስሎ ነው። በፈልገው ኖሮ እኔ አንተ እንደዚህ አይነት ደረጃ እስክትደርስ አልጠብቅም። ማለት ባጭሩ ነገሮችን ማስተካከል ወይም መጨረስ መቅጨት የምችልበት አቅም ነበረኝ። ስለማልፈልገው ነው የተውኩት ወይም ችላ ያልኩት። አንዱ በቃ በሰላማዊ መንገድ መሸኘት ባለብኝ መንገድ እሷን ሸኝቻታለሁ። ጥሩ ነው አሸኛኘት፣ አሪፍ ነው። ግን በዚህ ልክ ለሊቱ ሙሉ ተጨንቀ ምናምን የምትወስነው ውሳኔ መሆኑ ለእኔ በጣም አስገርሞኛል። ለሊቱ ሙሉ መጨነቅ አለብን ይህንን ውሳኔ ለመወሰን? ይህ ማለት ምንም ማተር የማያደርግ ነገር ነው ከህይወት ያስወጣኸው። ተጨንቄ ነው እንደዚህ ያደረግኩት። ሲቀጥል ደግሞ እኔ ፊት መሆኑላ በጣም ትልቅ የሆነ ነውር እስኪመስል ድረስ ከብዶህ ነው እያወራህ ያለውና አሁንም ቢሆን እኔ ምንም ማድረግህ ለእኔ ምንም የሚጨምርልኝ ወይም ሀሳቤን የሚያስቀይረኝ ምንም አይነት ነገር የለም። እዚህ ግቢ መሆኑ እሺ ሊከብድ ይችላል፣ ግን ደግሞ እኔ ፊት መሆኑ ይህንን ነገር ማውራትን በፍጹም ሊከብድህ የሚገባ ነገር አይደለም። ገባ? እሺ ሩታ በቃ እንተው። በቃ ስለሷ ጉዳይ ከዚህ በኋላ የተረሳ ጉዳይ ነው። ከዚህ በኋላ ምንም የምቀይረው ነገር ስለሌለ ማለት ነው። እና መልካም ጊዜ ሆነልህ። በጨረቃ ብርሃን ታጅበን ፈክተን እንዳደይ እናስቀና ነበር ላስተዋለን አብረን ስንታይ ያንን ጣፋጭ ፍቅር ያን ዘመን ያን ጊዜ ባረሰው አንቺ የሌለሽበትን ያልሄድም እግሬን አላነሳም። ይቅር ይቅር እንኳን ሌላው አንቺም ቀርተሻል። ይቅር ይቅር አንዴ ላላገኘሽ ሄደሻል። ምን ባረሳውም ላይ